ጾም ደስታን ያጎናጽፋል። ሰውነታችን መግዛት የምንችልባቸው ሁለት መሰረታዊ ነገሮች አሉ። አንደኛው ጾም ነው፣ ሁለተኛው አፍን መግራት ነው። ጾም እግዚአብሔርን የመውደድ ምልክት ነው። እግዚአብሔርን የማክበር ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት። ልፋት፣ ድካም፣ ስራ፣ ፍቶት፣ ደዌ እንዲህ ያለው ነገር ሁሉ የሚሰለጥነው ጾምን በመሻር ነው። ደዌ ደግሞ የሚርቀው በአንጻሩ ውጣ ውረድ የሚርቀው ምንም የማያተርፉበት ድካም የሚርቀው ትንሽ ሰርቶ ብዙ በረከት ማግኘት የሚመጣው ከጾም የተነሳ ነው። ሁልጊዜ ለሚበላ ሰው ወዳጆቹ እሾህ ይሆኑበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት አገኘ። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበረክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም በሙሉ እሾህ፣ የበላው ደዌ ይሆንበታል። ሀገር ሁሉ ለሱ የማይመች ይሆናል። ስንጾም አጋንንት ይርቃል፣ ክፉ ሕሊና ይርቃል፣ ፍቶት ይቀነሳል። በጾም እግዚአብሔር መውደዳችን እንገልጣለን። በጾም እግዚአብሔር እናገለግላለን። በጾም ከመቅሰፍት እንድናለን። በጾም ከጠላት እጅ እንድናለን። በጾም በሽታ ይርቅልናል። በጾም በጎ ሕሊና ይሰጠናል። በጾም የትኛውም ሀገር ሰላም ይሆናል። በጾም የኃጢአት ይቅርታ እናገኛለን። በጾም የተገፈፈ ጸጋ ይመለሳል።